ለምንድነው በጽድቃችን ወይም በገዛ ኃይላችን ይሄን ሰውዬ ጤና እንደሰጠነው እናንተ ወደኛ በመገረምና በመደነቅ የምታዩት? ነገር ግን ስብከት ሰምተዋል፣ ትምህርት ሰምተዋል። በሰሙት ስብከትና ትምህርት ግን በልባቸው ውስጥ እምነት መፈጠር አልቻለም። ሰበክን ማለት ተናገርን ማለት መጸለይ ቻልን ማለት አመንን ማለት አይደለም። ሰዎች በጾም በጸሎታቸው እግዚአብሔርን መጠምዘዝ ወይም ከነሱ ጋር ማስማማት የሚችሉ ይመስላቸዋል። አንዳንድ ጊዜ በሃይማኖት ትምክህት የሚደነድን አለ። ጥቅስ በመጥቀስ ብዛት፣ ጸሎት በመጸለይ ብዛት እግዚአብሔር በእነዚህ 40 ቀኖች ከዚህ ይፈውሰን በኢየሱስ። ሃሌሉያ! ከዚህ በላይ ማመስገን እንችላለን። የምስጋና ቀን ነው አይደል? ክብር ለስሙ ይሁን። ሃሌሉያ! ሃሌሉያ! ክብር ለስሙ ይሁን። ሃሌሉያ! ተቀመጡ። ጌታ ይባርካችሁ። እግዚአብሔርን በጾምና በጸሎት ስለመፈለግ ጥቂት ነገር አብረን እንመለከታለን። እግዚአብሔርን በጾምና በጸሎት መፈለግ ነው ርዕሴ። ፓስተር አረጋ አልፎ አልፎ የመጽሐፍ ቅዱስ ጥቅሶችን በማንበብ ያግዘኛል። እንደ መግቢያ የምናነበው ትንቢተ ኢዩኤል ምዕራፍ 2 ነው። ትንቢተ ኢዩኤል ምዕራፍ 2 ቁጥር 12 እስከ 14 በማንበብ እንጀምራለን። ፓስተር አረጋ ያነብልናል። እሱን እንጀምራለን። ትንቢተ ኢዩኤል ምዕራፍ 2 ከቁጥር 12 አሁንስ ይላል እግዚአብሔር፣ በፍጹም ልባችሁ በጾምም በልቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁም እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱም የበዛ ለክፋትም የተጸጸተ ነውና ወደ እርሱ ተመለሱ። የሚመለስና የሚጸጸት እንደሆነ ለአምላካችሁም ለእግዚአብሔር የእህልንና የመጠጥ ቁርባን የሚሆነውን በረከት የሚያተርፍ እንደሆነ ማን ያውቃል? እግዚአብሔር ይመስገን። አሜን። በዚህ ክፍል ላይ እንደምታዩት የእግዚአብሔር ቃል የሚናገረው አሁንስ ይላል እግዚአብሔር። ይሄን ቃል ሁላችን እናውቃለን። አሁንስ የሚል አንድ ነገር በተደጋጋሚ ሲከሰት መጨረሻ ላይ እየጨረስን ስንመጣ የምንናገረው ነው። አሁንስ ይላል እግዚአብሔር በፍጹም ልባችሁ በጾም በለቅሶና በዋይታ ወደ እኔ ተመለሱ። ልባችሁን እንጂ ልብሳችሁን አትቅደዱ። አምላካችሁ እግዚአብሔር ቸርና መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ለክፋት የተጸጸተ ነውና ወደ እርሱ ተመለሱ ይላል። እዚህ ላይ እግዚአብሔር ማን ነው የሚለውን ይናገራል እና ወደ እግዚአብሔር ተመልሳችሁ በእርሱ ዘንድ እንደገና መታደስና መጽናናት ማግኘት ትችላላችሁ። ምክንያቱም እግዚአብሔር አምላካችሁ ቸር መሐሪ፣ ቁጣው የዘገየ ምሕረቱ የበዛ ነው። ምን ይነግረናል ይሄ ክፍል? እነዚህን የእግዚአብሔር ቸርነት ምሕረት እንድታገኙ ወደ እግዚአብሔር አምላክ በመዋረድ ልብሳችሁን ሳይሆን ልባችሁን በመቅደድ ተመለሱ የሚለውን ሐሳብ እናገኛለን። ጾምን በመጽሐፍ ቅዱስ ስንመለከት እግዚአብሔርን ከመፈለግ ጋር ተገናኝቶ ነው የምናየው። እግዚአብሔርን መፈለግ የሰው ፍጻሜና እድል ፋንታ ነው። እግዚአብሔርን መፈለግ የሰው ፍጻሜና እድል ፋንታ ነው። የመኖሩና የመገኘቱ ምክንያት ነው። ሰው የመኖሩም የመገኘቱም ምክንያት እግዚአብሔርን መፈለግ ነው። ቅድም እህታችን በምስክርነቷ እንዳለችው ሰው የተፈጠረበት ምክንያት እግዚአብሔርን ለመውደድና እግዚአብሔርን ለማክበር ነው።
የሰው የመኖር ምክንያት እግዚአብሔርን መውደድ፣ እግዚአብሔርን ማክበር ነው። ሰው የተፈጠረው እግዚአብሔርን ለማክበርና እግዚአብሔርን ለመውደድ ነው። የሰውም ሕይወት ሙሉ የሚሆነው የተሳካ የሚሆነው እግዚአብሔርን ሲወድና እግዚአብሔርን ሲያከብር ነው። እግዚአብሔርን መውደድና እግዚአብሔርን ማክበር እግዚአብሔርን መፈለግ ጅማሬው ነው። አዳምና ሔዋን ተሳስተው በወደቁ ጊዜ ወደ ሕይወታቸው የገባው ነገር እግዚአብሔርን አለመፈለግ ነው። አይደለም መውደድና ማክበር፣ መፈለግ የሚባለው ነገር የለም። እግዚአብሔር ፈልጎ አገኛቸው እንጂ እነሱ አልፈለጉትም። ወዲያውኑ ያደረጉት ነገር ቢኖር ከእግዚአብሔር መሸሽ፣ መደበቅ ነው። ድምፅህን ፈራው፣ ሰማው፣ ፈራው፣ ስለዚህም ተሸሸኩ አለ አዳም። የመጀመሪያው የኃጢአት መገለጫ እግዚአብሔርን አለመፈለግ ነው። የመጀመሪያው የኃጢአት መታያ እግዚአብሔርን አለመፈለግ ነው። ከዚህም የተነሳ የእግዚአብሔር ቃል በሮሜ ምዕራፍ 3 ላይ ይሄን ይነግረናል። ሮሜ ምዕራፍ 3 ላይ ብናነብ የሚነግረን እግዚአብሔርን የሚፈልግ አንድስ እንኳ የለም ይላል። እግዚአብሔርን የሚፈልግ አንድስ እንኳ የለም። ሁሉም ኃጢአትን ሰርተዋል ከማለቱ በፊት የኃጢአት ምንድን ነው ብትሉ እግዚአብሔርን ያለመፈለግ ኃጢአት ነው። ኃጢአቶች ሁሉ በእግዚአብሔር የሚመጣውን ደስታና ክብር ተክተው የሚመጡ ናቸው። በነገራችን ላይ በእግዚአብሔር ሊመጣ የተወሰነውን የታሰበውን ደስታ፣ ሰላም፣ እርካታ ተክተው የሚመጡ ናቸው። የሰው ልጅ እግዚአብሔርን መፈለግ ሲያቆም ደስታን መፈለግ ያቆማል ማለት አይደለም። ደስታን ይፈልጋል። እርካታን መፈለግ ያቆማል ማለት አይደለም። እርካታን ይፈልጋል። ክብርን መፈለግ ያቆማል ማለት አይደለም። ክብርን መፈለጉን ይቀጥላል። እግዚአብሔርን መፈለግ አቁሞ እነዚህን ነገሮች መፈለግ ይጀምራል። ያን ጊዜ ኃጢአት የሚባለው ነገር በሕይወቱ ይነግሳል። ኃጢአት እግዚአብሔርን አለመፈለግ ነው። የኃጢአት ትልቁ ኃጢአት እግዚአብሔርን አለመፈለግ ነው። ደግሞ ወደ እግዚአብሔር የመቅረብ ትልቁ መቅረብ እግዚአብሔርን መፈለግ ነው። መጽሐፍ ቅዱስ ያው እንደምታውቁት ብዙ ብናነብ ከመጀመሪያው ጀምሮ እያነበብን ብንሄድ በተደጋጋሚ እግዚአብሔር ሕዝቡን የሚወቅሳቸው እርሱን አለመፈለጋቸውን ነው። ሮሜ ላይ የእግዚአብሔርን ቃል ባነብላችሁ መልካም ነው። ሮሜ ምዕራፍ 3 ላይ ቁጥር 11 ጻድቅ የለም አንድስ እንኳ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። አንድ ነገር ብዙ ጊዜ በተደጋጋሚ እንደተነጋገር ነው፣ ለተፈጠረበት ለተሰራበት ዓላማ የማይውል ከሆነ የማይጠቅም ነው። ይሄ ነገር ጠቃሚ አይደለም ብለን ለታሰበበት ነገር የማይሆን ነገርን እናስወግዳለን። እና እዚህ ላይም ጻድቅ የለም አንድስ እንኳ አስተዋይ የለም፣ እግዚአብሔርን የሚፈልግ የለም፣ ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። እግዚአብሔርን ባለመፈለጋቸው ምክንያት የማይጠቅሙ ሆነዋል። በተቃራኒው ደግሞ እግዚአብሔርን መፈለግ ብንጀምር ደግሞ የምንጠቅም እንሆናለን ማለት ነው። የምንጠቅም ለተፈጠርንበት ዓላማ የምንበቃ፣ ያም የተፈጠርንበት ዋና ነገር ሌላውን ሁሉ ተውት ወንድሞችና እህቶች። የሁሉ ነገር መጀመሪያ መጽሐፍ ቅዱስም ሲናገር ምን ይላል? እግዚአብሔርን መፍራት የሕይወት ምንጭ ነው ይላል። የጥበብም ደግሞ መጀመሪያ ነው። ቅዱሱን ማወቅ ማስተዋል ነው። እግዚአብሔርን መፍራት ጥበብ ነው። ቅዱሱን ማወቅ ማስተዋል ነው። ይሄ እግዚአብሔርን መፍራት ጥበብ ነው የሚለው ወይም የጥበብ መጀመሪያ ነው የሚለው
የጥበብ መጀመሪያ ማለት መነሻ ማለት ነው። ወይም መጨረሻ መጀመሪያ የሚለው መጨረሻ ማለት ትችላላችሁ። አልቲሜት ማለት ነው። የጥበቦች ሁሉ ራስ ማለት ነው። የማስተዋል ሁሉ ራስ ቅዱሱን ማወቅ ነው። የማስተዋል ሁሉ ማስተዋል በዚህ ዘመን ሳይንስና ምርምር በጣም ጫፍ ላይ የደረሱበት አስደንጋጭ ሁኔታ ላይ የደረሱበት ዘመን ነው። ነገር ግን የነዚህ ሁሉ የበላዩ እነሱ ሊደርሱበት የማይችሉት ጥበብ እና ዕውቀት እግዚአብሔርን ማወቅ ነው። ስለዚህ የመጀመሪያ ይሄ ሁላችን አሁን እንደ ቁጥራችን ጸሎት ርዕስ አለን። እንደ ቁጥራችን ፍለጋዎች አሉን። በተለይ በአሁኑ ዘመን ቤተ ክርስቲያን ሁላችንም እንደ ቁጥራችን መጠን ጸሎታችን ልዩ ልዩ ሆኗል። እንደ ሐዋርያት ዘመን አንድ ቦታ ብንሰበሰብ በአንድ ልብ መጸለይ አንችልም። ምክንያቱም ሁላችንም የምንጸልየው ፍላጎታችን ስለሆነ። ሐዋርያት በአንድ ቦታ ላይ ሆነው ሲጸልዩ በአንድ ልብ ነበሩ የሚለው አንድ ፍላጎት እንዲያድርባቸው ጌታ ኢየሱስ አስተምሯቸው ስለሄደ ነው። አንድ ፍላጎት ብቻ የጋራ ስለነበራቸው ነው። በዚህ ዘመን ሁላችንም የጋራ ፍላጎት የለንም። የጋራ መሻት የለንም። ፍላጎታችን እንደ ቁጥራችን መጠን ነው። አንዳንዶቻችን ትዳር ላይ ነው እየጸለይን ያለ ነው። አንዳንዶቻችን ስራ ላይ ነው እየጸለይን ያለ ነው። አንዳንዶቻችን ጤንነት ላይ ነው እየጸለይን ያለ ነው። በዛ ዘመን እነዚህ ነገሮች አልነበሩም ወይ? የሰው ፍላጎት አልነበረም ወይ? ነበረ። ግን ጌታ ኢየሱስ የሆነን ማህበረሰብ አካል ፍላጎቱና መሻቱ አንድ ነገር ብቻ እንዲሆን አደረገ። በዛ ደግሞ የተሳካለት ሆነ። ስለዚህ ለጸሎት በሚሰበሰቡ ጊዜ ስለ አንድ ጉዳይ ብቻ ይጸልዩ ነበረ። ስለዚህም ነው መጽሐፍ ቅዱስ በአንድ ልብ ሆነው ይጸልዩ ነበር የሚለው። በአሁኑ ሰዓት አንድ ልብ ሊኖረን እኔ ጥያቄ ይፈጥርብኛል። የምንማራቸው ትምህርቶች፣ የሚሰበክልን ስብከት፣ የምናመልክበት መዝሙር ልባችን በትኖታል። ፍለጋችን እግዚአብሔር ሳይሆን ፍላጋችን ፍላጎቶቻችን ሆነዋል። ግን እግዚአብሔርን መፈለግ የሰው ፍጻሜና እድል ፋንታው ነው። የሰው ፍጻሜው እና እድል ፋንታው እግዚአብሔርን መፈለግ ነው። እግዚአብሔርን ሲያገኝ ራሱን ያገኛል። እግዚአብሔርን ሲያገኝ ተድላን ያገኛል። እግዚአብሔርን ሲያገኝ ጸንቶ የሚኖር ደስታን ያገኛል። እግዚአብሔርን ሲያገኝ የማይሻር ስፍራ ያገኛል። የማይወርድበት ማለት ነው። ክብር ለስሙ ይሁን። የሰው ልጅ እግዚአብሔርን የመፈለጉ ዋጋ እግዚአብሔር መጽሐፍ ቅዱስ ሲናገር በዕብራውያን ምዕራፍ 11 ቁጥር 6 ላይ ወደ እግዚአብሔር የሚመጣ ሁሉ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ሊያውቅ ይገባዋል፣ ሊያምን ይገባዋል ይላል። ወደ እግዚአብሔር የሚመጣ እግዚአብሔርን የሚፈልግ። ምክንያቱም እግዚአብሔርን ስንፈልግ እግዚአብሔርን መፈለግ የሚያስጥለን ብዙ ነገሮች አሉ። አሁንም ሌላው በዚህ ዘመን ተግዳሮታችን ምንድነው? ብዙ ነገሮችን እንዲያስጥለን አንፈቅድም። ሁሉንም ላጌጆች ሁሉ የህይወት ሻንጣዎች ሁሉ ተሸክመን ነው እግዚአብሔርን መፈለግ የምንፈልገው። እግዚአብሔርን መፈለግ የሚያስጥለን ነገር አለ። እግዚአብሔርን ከመፈለግ ጋር አብሮ የማይሄዱ ነገሮች አሉ። እግዚአብሔርን ወደ መፈለግ አቅጣጫ ፊታችን ስናዞር ምናጣቸው ነገሮች አሉ፣ የሉም እዛ አካባቢ። ራሱ ቅድም እንኳን ያነበብነው የኢዩኤል መጽሐፍ አሁንስ ይላል እግዚአብሔር በፍጹም ልባችሁ በፍጹም ነፍሳችሁ ሲል ይሄ ፍጹም የሚለው ነገር ሌላ መፈለግን አቁማችሁ ማለት ነው ማለት ነው። ስለዚህ የሚያሳጣ ነገር አለ ወገኖች፣ የሚያሳጣ ነገር አለ። ግን ደግሞ የሚያስገኘው ነገር አለ። ሰው እግዚአብሔርን ሲፈልግ መጨረሻ የሚያገኘው ማንን ነው ብትሉ የፈለገውን እግዚአብሔርን ነው የሚያገኘው። ኤርምያስ ላይ የእግዚአብሔር ቃል 29:13 ላይ በፍጹም ልባችሁ በፍጹም ነፍሳችሁ ከፈለጋችሁኝ አለ ታገኙኛላችሁ። ከፈለጋችሁኝ ታገኙኛላችሁ።
እግዚአብሔርን የሚፈልግ ሰው የመፈለጉ ዋጋ ምንድነው ብትሉ ራሱ እግዚአብሔር ነው። ስለዚህ ዕብራውያን መጽሐፍን የጻፈው ሰው ምን አለ? ወደ እግዚአብሔር የሚመጣ አንድ ነገር ሊያምን ይገባዋል። እግዚአብሔር ለሚፈልጉት ሁሉ ዋጋን እንደሚሰጥ ሊያምን ይገባዋል። ካለዛ ተግቶ ሊፈልገው አይችልም። እከስራለሁ ብሎ ያስባል። እሸወዳለሁ ብሎ ይፈራል። እግዚአብሔር መፈለጌ ከንቱ ይሆናል ብሎ ያስባል። ስለዚህ የመጀመሪያው እምነት እግዚአብሔርን መፈለጌ ዋጋ አለው ብሎ ማመን አለበት። ፍጻሜ አለው ብሎ ማመን አለበት። ያዋጣኛል ብሎ ማመን አለበት። ራሱ ማመን አለበት። በቤተ ክርስቲያን በኩል አይደለም፣ በወገኖች በኩል አይደለም፣ በጋራ አይደለም። በግል እያንዳንዱ ሰው እግዚአብሔርን መፈለጉ ዋጋ እንደሚያስገኝለት ሊያምን ይገባዋል። በግል ያላመንነው ነገር የግዴታ ነገር ይሆንብናል። መሰጠታችንም ውስን ይሆናል። ትጋታችንም ውስን ይሆናል። ጽናታችንም እንደዚህ ውስን ይሆናል። ስለዚህ በግላችን እግዚአብሔርን መፈለግ ያለውን ዋጋ ማወቅ ይኖርብናል። በዘፍጥረት ምዕራፍ 15 ቁጥር 1 ላይ እግዚአብሔር አምላክ አብርሃምን ያለውን ቃል ፓስተር አረጋ ቢያነብልኝ አሁንም ደስ ይለኛል። በደንብ ልናስተውለው ይገባል። ይሄን ቃል አብርሃም ምዕራፍ 12 ላይ ነው እግዚአብሔር ወደ ማሳየው ወደ ማንኛውም ምድር ውጣ ሲለው አባቱን፣ ቤተሰቡን፣ አገሩን ትቶ የወጣው እግዚአብሔርን ፍለጋ ነው የወጣው። ከዛ በኋላ ምዕራፍ 13 14 አለ። ያው በመጽሐፍ ምዕራፍ በጣም ትንሽ ነው፣ በህይወት ምዕራፍ ግን ረጅም ነው። ያን ረጅም ጉዞ ከተጓዘ ህይወት መኖር ከጀመረ በኋላ የመፈለጌ ዋጋ ምንድነው? እግዚአብሔርን ከእናትና ከአባቴ ተለይቼ መውጣቴ ዋጋ ምንድነው? ምን አተረፍኩ? እስካሁን ተለይቼ ወጣው፣ ዋጋዬስ ምንድነው? እንግዲህ በልቡ ውስጥ ተስፋ የሚያደርገው ነገር ነበረ ብዬ አስባለሁ። ምክንያቱም ለእግዚአብሔር ወዲያው ነው የተናገረው። ግን እግዚአብሔር የሚገርመው ያንም አላሳጣው፣ ግን የበለጠ ነገር ተናገረው። እስኪ ፓስተር ያንበበው ስሙት በደንብ። ኦሪት ዘፍጥረት ምዕራፍ 15 ቁጥር 1 ከዚህ ነገር በኋላም የእግዚአብሔር ቃል በራእይ ወደ አብርሃም መጣ እንዲህ ሲል፣ አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አዲሱ መደበኛ ትርጉም የያዘ ሰው ካለ ምን ይላል? ታላቅ ዋጋህ እኔ ነኝ ይላል። እዚህ ላይ እንደዛ አይደለም የሚለው፣ ዋጋህ ታላቅ ነው ነው የሚለው። አዲሱ መደበኛ ትርጉም ካነበባችሁት ግን ታላቅ ዋጋህ እኔ ነኝ። ኪንግ ጄምስ ቨርዥንም ብታነቡ የሚናገረው I am your great reward ይላል። ለአንተ ትልቁ ክፍያ እኔን በመፈለግ መጨረሻ የምታገኘው እኔን ነው አለ። ጌታ ይመስገን። ከእርሱ ደግሞ የበለጠ ሌላ ምን አለ? ግን ቀጠለና ልጅ አልሰጠኸኝም፣ ይሄ ኤሌዘር ይወርሰኛል አለ። ስሙት። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። የቤቴም መጋቢ የደማስቆ ሰው ይህ ኤሌዘር ነው አለ። አብርሃምም ለእኔ ዘር አልሰጠኸኝም፣ እነሆም በቤቴ የተወለደ ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበትህ የሚወጣው ይወርስሃል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቁጠር አለው። ዘርህንም እንደዚሁ ይሆናል አለው። ክብር ለስሙ ይሁን። አሜን። እግዚአብሔር አስቀድሞ ምን አለው? ያው የድሮ አጻጻፍ ነው፣ አስቀድሞ ላይሆን ይችላል። እኔ ታላቅ ዋጋህ ነኝ አለው። ግን በሱ ውስጥ የነበረ ጥያቄ ምንድን ነው? አሁንም ብዙዎቻችን ያለን ጥያቄ ነው። ጥያቄውን እግዚአብሔር እውቅና ሰጥቶታል፣ አልጣለውም። እንዲያውም በኋላ እንደምታውቁት አንደኛው ዘላለማዊና ሰማያዊ ዘር ዋጋው የሆነውን ክርስቶስ ነው። እሱ ዋጋው
ክርስቶስን ሰጠው። በዘርህ አሕዛብ ሁሉ ምን ይላሉ? ይባረካሉ። ዋጋህ ነኝ የተባለው እሱ ነው። ያ ዘርህ የተባለው ደግሞ በገላትያ ምዕራፍ 3 ክርስቶስ ነው ይላል። ስለዚህ እኔ ለአንተ ዋጋህ ነኝ። እኔ ማን? ክርስቶስ። እኔን የመፈለግህ ዋጋ እኔ ነኝ። ክብር ለጌታ ይሁን። ግን ደግሞ ምድራዊ ነገሩን የሚወርስለት ፈልጎ ነበረ። በኋላም እንደምታውቁት ሁለቱንም ነው የወለደው። እግዚአብሔርን መፈለግ ዘላለማዊ ዋጋ አለው። የትኛውም ነገራችን ሊያምታታው አይገባም፣ ሊያጨናግፈው አይገባም። መጽሐፍ እንደሚናገረው በእርግጥ እግዚአብሔርን የሚፈልጉ ከመልካም ነገር ሁሉ አይጎሉም። እግዚአብሔርን ስንፈልግ ለጊዜውም ቢሆን ቅድም እንዳልኩት የሥጋ ምኞታችንና ምቾቶቻችን ጋር የሚጋጭ ቢሆንም ነገር ግን መልካም የተባለ ነገር ግን እግዚአብሔርን በመፈለግ ምክንያት አይጎድልም። መጽሐፍ ሲናገር እግዚአብሔርን የሚፈልጉ ወይም የሚፈሩ ከመልካም ነገር ምን አይሉም? አይጠግቡም። እግዚአብሔርን በመፈለግ ሰው ከመልካም ነገር አይጎድልም። እግዚአብሔርን መፈለግና መውደድ ግን ትእዛዝ ነው። ማለትም ትእዛዝ ነው ማለት የመኖራችን ምክንያት ነው ማለት ነው። ሰው የመሆናችን ምክንያት ነው። የሰውነታችን ባለቤት እግዚአብሔር ነው። ስለዚህ እግዚአብሔር አምላክ እኔን ፈልጉ ብሎ፣ እኔን እሹ ብሎ፣ እኔን ውደዱ ብሎ አዘዘ ማለት እንድንኖር የፈለገው ለዛ ነው ማለት ነው። ወይም የአንድ ካምፓኒ ቅጥረኛ ብትሆኑ ካምፓኒው ይሄን ስራ ስሩ ብሎ አዘዛችሁ፣ የቀጠራችሁ ለዛ ነው። ስለዚህ ደሞዛችሁን ይሰጣችኋል። እግዚአብሔር አምላክ ዋጋችሁን የሚሰጠን ያዘዘንን ስንፈጽም ነው። ያዘዘን ደግሞ እሱን እንድንፈልገውና እሱን እንድንወደው ነው። ይሄን ከፈጸምን እግዚአብሔር የሕይወትን ዋጋ ይከፍለናል። ዋጋችን ደግሞ ራሱ እግዚአብሔር ነው። እግዚአብሔርን በማግኘት መርካት እንጀምራለን። እግዚአብሔርን በማግኘት መደሰት እንጀምራለን። በጣም እርግጠኛ ልንሆን የሚገባው ወገኖቼ፣ ሰዎች ከእግዚአብሔር ተለይተው ምንም አይነት ደረጃ ላይ ቢደርሱ ደስተኛ ሊሆኑ አይችሉም፣ ሊረኩ አይችሉም። የሰው ግን አመፅ ምንድን ነው ብትሉ፣ ሁላችንም ሰዎች እግዚአብሔር ያስቀመጠውን ነገር መጣስ እና የተናጠል ኑሮ መኖር እንፈልጋለን። አሁን ሰው አለመሞትን እየተመራመረ ነው። ሰው የማይሞተው እንዴት ነው? ሰው ሳይሞት ለመኖር የሚችለው እንዴት ነው የሚለውን ለማግኘት እየተጋ ነው። ለምን? በሞት በኩል እየተገዛ ስለሆነ፣ ላለመገዛት ማለት ነው። የሰው ልብ አመፀኛ ነው፣ አመፀኛ ነው። ዘዳግም ምዕራፍ 4 ቁጥር 29 እስከ 31 እናነባለን። አሁንም ፓስተር ያነብልኛል። ነገር ግን ከዚያ አምላካችሁን እግዚአብሔርን ትሻላችሁ፣ በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ። በልብህም ሁሉ በነፍስህም ሁሉ የፈለግከው እንደሆነ ታገኘዋለህ። ይህም ሁሉ በደረሰብህ ጊዜ ስትጨነቅ በዘመኑ ፍጻሜ ወደ አምላክህ ወደ እግዚአብሔር ትመለሳለህ፣ ቃሉንም ትሰማለህ። አምላክህ እግዚአብሔር መሐሪ አምላክ ነውና አይተውህም አያጠፋህምም፣ ለአባቶችህም የማለላቸውን ቃል ኪዳኑን አይረሳም። ክብር ለጌታ ይሁን። አሜን። በነፍስህም በልብም ሁሉ የፈለግከው እንደሆነ ምን ትለዋለህ? ታገኘዋለህ። ይሄ ትልቅ ተስፋ ነው። ቅድም ባነበብነው በኢዮኤል መጽሐፍ ላይ እግዚአብሔርን በፍጹም ልባችሁ በጾም በለቅሶ በዋይታ ፈልጉ ብሎ ይናገራል። ጾም ለሕይወት ጠቃሚ የሆነውን እርካታና ደስታ የሚሰጠውን ምግብና መጠጥ በመተው እግዚአብሔርን መፈለጊያ መሳሪያችን ነው። ምግብ ለሕይወት አስፈላጊ ደስታም ሰጪ ነው። ጾም ይሄ ለስጋዊ ሕይወታችን አስደሳች እርካታ ሰጭ እና አቅምና ጉልበት ሰጪ የሆነውን ምግብ
በመከልከል እግዚአብሔርን መፈለግ ነው። ብዙ ስለ ጾም በአሁኑ ዘመን በጣም ብዙ ነገር ይባላል። ያው ሰዎች ሁሉ አይሃብ ሰይ ምንል ነገር ነን፣ ምለው ነገር አለኝ ምንል ስለሆነን እግዚአብሔር ካለው ወጣ ብለን ማለት እንወዳለን። እና አንዳንድ ሰዎች ጾምን ሶሻል ሚዲያ ከማየት መከልከል ነው ይላሉ። አንዳንድ ሰዎች ጾምን ቴሌቪዥን ከማየት መከልከል ነው፣ ክፉ ከመናገር መከልከል ነው፣ ወደ ክፉ ከመሄድ መከልከል ነው ይላሉ። እነዚህ ነገሮች ሁልጊዜ ልናደርጋቸው የሚገቡ ናቸው። መጽሐፍ ቅዱሳዊ ጾም ግን ከሶሻል ሚዲያ መከልከል አይደለም። መከልከል አስፈላጊ ነው፣ ግን መከልከል አይደለም። መጽሐፍ ቅዱሳዊ ጾም ከምግብ መከልከል ነው። ቁርጥ ያለ ነገር ነው። በዛኛው አይተካካም ማለት ነው። እዚህ የጾም ተግባራዊ መመሪያ መጽሐፍ ላይ ያው ሁላችሁም እጃችሁ ላይ አለ። ገጽ 33 ላይ ይሄን በተመለከተ ጾም ምንድነው የሚለውን በሚከተለው መልኩ ተቀምጧል። አነብላችኋለሁ። የመጀመሪያው የጾምን መጽሐፍ ቅዱሳዊ ትርጓሜ ከማየት በፊት ምን ይላል? ዌብስተር የተባለው ዲክሽነሪ ከእምነት ወይም ከሃይማኖት የተነሳ ሙሉ በሙሉ ከምግብ መታቀብ፣ ከተወሰኑ የምግብ አይነቶች መታቀብ፣ ራስን ዝቅ ለማድረግ በፈቃድ ከምግብ መከልከል ብሎ ይተረጉመዋል። እግዚአብሔርን በፍጹም ልባችሁ ወይም ነፍሳችሁ በጾምና በለቅሶ በዋይታ ፈልጉት ሲል ይሄን ማለቱ ነው። ከመዝገበ ቃላት ትርጉም ባሻገር ደግሞ ጾምን አስመልክተው የጻፉ መንፈሳውያን ሰዎች ያሉት ነገር አለ። በተለይ ስለ ጾም ብዙ መስማት ከፈለጋችሁ የዴሪክ ፕሪንስ ስብከቶች አሉ፣ መጽሐፎችም አሉት። እሱ ምን ይላል? ዴሪክ ፕሪንስ ምን ይላል? ለመንፈሳዊ ግብ በፈቃድና በዓላማ ከምግብ ራስን ማቀብ። ለመንፈሳዊ ግብ ለምን ብዙ ሰዎች ከምግብና ከውሃ በአሁኑ ጊዜ ለጤንነት ሲሉ ራሳቸውን ያቀባሉ። በአሁኑ ሰዓት በጣም ብዙ ሰዎች የጾምን አካላዊ ጥቅም፣ ስነ ልቦናዊ ጥቅም በመረዳታቸው ምክንያት ለአእምሮ ሰላም፣ አእምሯቸው ፎከስ እንዲያደርግ፣ ሰላም እንዲያገኙ፣ እንደዚሁም ደግሞ በሰውነታቸው ውስጥ ያለው ቆሻሻ እንዲወገድ፣ ጤንነታቸው እንዲመለስ፣ ለስጋዊ ጤንነታቸው አምላክ ጣልቃ ገብቶ በጾምና በጸሎታቸው እንዲፈውሳቸው ሳይሆን ጾም ራሱ የሚያመጣውን ነገር በመረዳት በእግዚአብሔር የማያምኑ ሁሉ እያደረጉት የሚገኝ ነገር ነው። ነገር ግን እኛ ክርስቲያኖች የምንጾመው ለዛ አይደለም። ለምንድን ነው? ራሳችን ከምግብ አቀበን ወይም ከስጋዊ ደስታ ገርትተን እግዚአብሔር አምላካችን የምንፈልግበት ጊዜ ነው። ጾም ባጭር ቃል ከምግብ መከልከል ነው። ገጽ 33 ላይ ይሄን ታገኛላችሁ። ጾም ባጭሩ ቃል ከምግብ መከልከል ነው። ዓላማው መንፈሳዊ ነው። ጾም የእግዚአብሔርን እጅ መጠምዘዣ ማስገደጃ ሳይሆን ራስን በማዋረድ ከሐሳቡ ጋር መስማሚያ መንገድ ነው። ጾም እግዚአብሔርን መፈለጊያ መንገድ ነው። እግዚአብሔርን እጁን መጠምዘዣ አይደለም። በጾምና በጸሎት እኔን ፈልጉኝ ነው ያለው። ወደ እኔ ምን በሉ? ተመለሱ። ስለዚህ ጾምና ጸሎት ወደ እግዚአብሔር ጾም ልበለው። ለምን? ጸሎት ሁሌ ስላለ። ስለዚህ ጾም ወደ እግዚአብሔር መመለሻ ነው እንጂ እግዚአብሔርን ወደ እኛ መመለሻ አይደለም። እኛ ወደ ማን የምንመለስበት ነው? ወደ እግዚአብሔር የምንመለስበት ነው እንጂ እኛ እየጾምን እያደምን ማለት ነው። የፖለቲካ ጾም አለ። የፖለቲካ ጾም ምንድን ነው? የተወሰነ ግሩፕ ሰዎች ይጾማሉ፣ ያድማሉ፣ የረሃብ አድማ ይመታሉ። ያ ረሃብ አድማ መንግስትን ወይም ሌላ አካልን ይቀሰቅሳል፣ ያስገድዳል። ጾም ግን እግዚአብሔርን መቀስቀሻና ማስገደጃ አይደለም። እኛ ራሳችን በማዋረድና ዝቅ በማድረግ ወደ እግዚአብሔር ሐሳብና ወደ እግዚአብሔር ፍላጎት ምንመለስበት ነው። ስለዚህ ኢዮኤል ላይ እግዚአብሔር ምን አለ? ወደ እኔ ምን በሉ አለ? ተመለሱ አለ። በዚህ የጾም ወራት ጊዜ ሁላችን ልናስብ የሚገባው
የምንፈልገውን የልባችን መሻትና መፈለግ በኃይልና በአስገዳጅነት ማስፈጸምን ሳይሆን እኛ ከእግዚአብሔር ሐሳብ ጋር መስማማትን ነው። ከእግዚአብሔር ጋር ስንስማማ፣ እግዚአብሔር ከኛ ጋር ሲስማማ ለሕይወታችን ጠቃሚ የሆኑት ነገሮች መምጣታቸው አይቀርም፣ መከተላቸው አይቀርም። ምክንያቱም እግዚአብሔር እኛን የፍጥረት ራስ አድርጎናል፣ የፍጥረት ጌታ አድርጎናል። የማይቀር ነገር ነው። ስለዚህ በጾማችን ማዕከላዊ ነገር ወደ እግዚአብሔር መመለስ ነው። በጾማችን ማዕከላዊ ነገር እግዚአብሔርን መፈለግ ነው። እግዚአብሔርን ማስገደድ አይደለም። ይሄን ከገጽ 35 ላይ ታገኙታላችሁ። በዚህ መጽሐፍ ላይ ያው ሁላችሁ ስላላችሁ ጾም የእግዚአብሔርን እጅ መጠምዘዣ ማስገደጃ ሳይሆን ራስን በማዋረድ ከሐሳቡ ጋር መስማሚያ መንገድ ነው። ብዙ ቦታ ላይ ጾም ከንስሐ ጸሎት ጋር የተጠቀሰውም ለዚህ ነው። አሁን ያነበብነው እንደዚሁም ደግሞ አንደኛ ዜና መዋዕል ብታነቡ ራሳቸው በስሜ የተጠሩ ሕዝቦቼ ራሳቸውን አዋርደው ቢጸልዩ፣ ይሄ አዋርደው የሚለው ለአይሁድ በጣም ግልጽ የሆነው ጾም ነው። ኢሳይያስ 58 ራሳችሁንስ የምታዋርዱት እንደዚህ ባለ ጾም ነውን ይላል። ጾም ራስን ማዋረጃ ነው። እግዚአብሔር ስሙ የተባረከ ይሁን። ስለዚህ ብዙ ቦታ ላይ እንደዚሁም የነነዌን ሕዝቦች ታስታውሱ እንደሆነ ከንጉሱ ጀምሮ እስከ እንስሳው ድረስ በጾሙ ጊዜ ምንድነው ያደረጉ? ራሳቸውን አዋረዱ። ራሳቸውን አዋርደው እግዚአብሔርን ፈለጉ። እግዚአብሔርም ደግሞ ቸር፣ መሐሪ፣ ይቅር ባይ እና ባለብዙ ምሕረትና ትዕግስት አምላክ ስለሆነ ራሳቸውን በፊቱ በጾምና በጸሎት ባዋረዱ ጊዜ ሊያመጣ ያለውን ነገር ቀለበሰው። ለምን? ከእግዚአብሔር ጋር ስለተስማሙ እግዚአብሔር ካለመስማማታቸው የተነሳ የመጣባቸውን ነገር ቀለበሰላቸው። አዎ ጾም ከእግዚአብሔር ጋር ባልተስማማን ጊዜ የመጡ ችግሮቻችን ይቀለብሳል። የሚቀለብሰው ግን የጸሎቱ ኃይል ሳይሆን ወደ እግዚአብሔር ልባችን መመለሱ ነው። ከእግዚአብሔር ጋር መስማማታችን ነው። ስለዚህ በዚህ በፊታችን ባለው የሁላችሁ ወገኖቼ ባፋችን እየተናገርን በልባችን መሳት ግን ማቆም አለብን። ብዙዎቻችን ባፋችን እናገራለን፣ በልባችን እንስታለን። አሁን እንኳን የምንሰማውን ነገር ለሰው እንሰጠዋለን። አዎ ሰው እኮ እንደዚህ ነው ማድረግ ያለብን። ኖ አንተ፣ አንቺ፣ እኔን ማድረግ ያለብን። እግዚአብሔር የሚናገርን ለራሳችን ነው የሚናገር። እጃችሁን አትጠቁሙ ወደ ሌላ ሰው። አብሯችሁ ስለተቀመጠው ሰው አታስቡ። ስለ ቤተ ክርስቲያን አታስቡ። ቤተ ክርስቲያን ለእግዚአብሔር ተዉት። ራሳችሁ ግን በጾምና በጸሎት ልባችሁን በማዋረድ ወደ እግዚአብሔር ተመለሱ። ወደ እግዚአብሔር እንመለስ። ስለ ሌላ ሰው መመለስ አይደለም ማውራት ያለብን፣ ስለ ራሳችን መመለስ ነው ማውራት ያለብን። እንዲህ ሲነገር ሲሰበክ ብዙ ጊዜ ስለ ቤተ ክርስቲያን፣ ስለ ዓለም፣ ስለ አገር፣ ስለ ምናምን ነው የምናወራው። አይደለም። እግዚአብሔር ማውራት የሚፈልገው አንተን ራስህን ነው። አንቺን ራስሽን ነው ማውራት የሚፈልገው። የመሳት አንዱ መጥፎ ባህሪው ምን እንደሆነ ታውቃላችሁ ወገኖች? መሳሳታችንና መሳታችን በባህሪው አይታወቅም። ምን አለው? መከላከያ አለው። ሰው ከእግዚአብሔር መንገድ ሲስት መሳቱን አያውቅም። ሰው ከእግዚአብሔር መንገድ ሲወጣ መውጣቱን አያውቅም። የበሽታዎች ሁሉ መጥፎ በሽታ መታመምን አለማወቅ ነው። አንዳንድ መጥፎ በሽታዎች አሉ። ለምሳሌ እንደ ሃርት አታክ፣ የደም ግፊት ምናምን የሚባሉ መታመማቸውን ሰዎች ሳያውቁ ድንገት ነው፣ ግን ታመዋል እኮ ቆይቷል። ከእግዚአብሔር መንገድ መሳሳት መጥፎነቱ የሳተው ሰውዬ አይታወቀውም። ጾምና ጸሎት መልካምነቱ ምንድነው ብትሉ መሳሳታችሁን ያላወቅነውን እኛን እንድናውቅ ያደርገናል። በምንዋረድ ጊዜ፣ ራሳችን በምናዋረድ ጊዜ እና ልባችን በምንፈትሽ ጊዜ ጾም ደግሞ ይሄን መጥፎ ሺልድ ከለላ ያስወግደዋል፣ እርቃንን ያስቀራል። የጾም ትልቁ ጥሩ ባህሪው ምንድነው ብትሉ ይሄ ነው። እኔ እያሰብኩ ነበር እግዚአብሔር በእነዚህ 40 ቀኖች እኮ ብዙ ነገር ያሳየኛል ብዬ አምናለሁ እያልኩ ነበር ለራሴ። ሰዎች የሚያዩትን እንኳን እኛ ማየት አንችልም። ሰዎች ስለኛ እያዩ እኛን እያዩ
እኛ ግን ራሳችን ማየት አንችልም። ያሳውራል። ኃጢአት አይንን ያሳውራል፣ ልቦናን ያደነዝዛል። ስለዚህ መፍትሄ እንዳንፈልግ ያደርገናል። ራሱ ኃጢአት ባህሪው እሱ ነው። ጾም ግን ልብን በእግዚአብሔር ፊት ማዋረድ ነው። ስናዋርድ ይሄ ከለላ ከልባችን ላይ ይነሳል። ምን ያህል እንደሳትን፣ ምን ያህል እንደተሳሳትን፣ ምን ያህል ከእግዚአብሔር ፈቃድ እንደራቅን ማወቅ የምንጀምረው ራሳችን በጾም በእግዚአብሔር ፊት ማዋረድ ስንጀምር ነው። ስለዚህ ይሄ በፊታችን ያለው ጾም ጸሎት ለዚህ ሊረዳን ያስፈልጋል። መዝሙር 51 ቁጥር 17 ላይ የእግዚአብሔር ቃል ምን ይላል? የእግዚአብሔር መስዋዕት የተሰበረ መንፈስ ነው ይላል። የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። ጾም ልባችን ለመስበር የምንወስደው እርምጃ ነው። ሃይማኖታዊ ብርታት የምናሳይበት ድርጊት አይደለም። ብርቱ ክርስቲያኖች እንደሆነን የጾም የጸሎት ሰው መሆናችንን ለሌሎች የምናሳይበት ሳይሆን ልባችን እንዲሰበር እንዲዋረድ የምናደርግበት ነው። ጾም በተሰበረና በተዋረደ ልብ ራስን ባዶ ባደረገ ማንነት ወደ እግዚአብሔር ለእርዳታ የምንቀርብበት መንፈሳዊ ጥበብ ነው። እግዚአብሔር በተሰበረ ልብ ወደ እርሱ የሚቀርብን መስዋዕት በደስታ ይቀበላል። የእግዚአብሔር ስጦታ ሁሉ ነፃ ነው። ነፃ የሆነውን ስጦታ በእምነት ከመቀበል ውጭ በአንዳች ዋጋ ልንገዛው አንችልም። በእምነት ለመቀበል ደግሞ ከኔነት መፈወስ ያስፈልገናል። ለዛ ጾም በጣም አስፈላጊ ነው። ጾም የእምነት አጋዥ መሳሪያ ነው። እስኪ በሉ ሁላችሁም ከእግዚአብሔር የምንቀበለው የሚያስፈልገንን ነገር ሁሉ በምንድን ነው? በእምነት ነው። የምንቀበለው በነፃ ነው። መንገዱ እምነት ነው። ምንም ነገር መስራት አይጠበቅብንም። ምን ማለት ነው? ጾም ስራ አይደለም ማለት ነው። ከእግዚአብሔር መቀበያ ስራ አይደለም። ስለ ጾምን አይደለም እግዚአብሔር የሚሰጠን፣ የታመምነውን የሚፈውሰን፣ የተዘጋብንን የሚከፍትልን፣ የወደቅነውን የሚያነሳን ስለ ጾምን አይደለም። ክርስቶስ ኢየሱስ በመስቀል ላይ ስራችን ሰርቶ ስለጨረሰ ነው። ለዛ ነው በስሜ የምትለምኑትን ሁሉ አብ ያደርገዋል ያለው። የሚደረግልን ሁሉ የሚደረግልን በጌታ በኢየሱስ ስም ነው። ታስታውሳላችሁ፣ ያ ሽባ በተፈወሰ ጊዜ ሰዎች ሁሉ አይናቸውን ወደ ሐዋርያቱ አንስተው ሲገረሙና ሲደነቁ፣ ለምንድነው በጽድቃችን ወይም በገዛ ኃይላችን ይሄን ሰውዬ ጤና እንደሰጠነው እናንተ ወደኛ በመገረምና በመደነቅ የምታዩት አለ። ነገር ግን ሊፈታው ወዶ ሳለ እናንተ አሳልፋችሁ የሰጣችሁትን ክርስቶስን እግዚአብሔር አምላክ ራስም ጌታም አደረገው። በእርሱ ስም ያለን እምነት ለዚህ ሰው ምን ሰጠው አለ? ጤና ሰጠው። በእርሱ ስም ያለን እምነት ጌታ ኢየሱስ በመስቀል ላይ ሰርቶ የጨረሰው ስራ ነው ለእኔና ለእናንተ የመቀበል ምክንያት፣ የመባረክ ምክንያት፣ የመዳን ምክንያት፣ የስልጣንና የድላችን ምክንያት እሱ ነው። ታዲያ ጾም ስፍራው ምንድን ነው ብትሉ፣ የተመቻቸ ማለትም በስጋ ከመታመን የወጣ፣ በክንድ ከመታመን የወጣ፣ ከመኩራራት የወጣ ፖዚሽን ላይ እኛን ማስቀመጥ ነው። ትክክለኛ ስፍራ ለእምነት ትክክለኛ ስፍራው ምንድነው ብትሉ፣ ትሁት ልብ ነው። የእምነት ትክክለኛ ስፍራው የተሰበረ ልብ ነው። እምነት አይታበይም። እምነት ከተመካ የሚመካው እግዚአብሔር ሰርቶ በጨረሰው ስራ ነው። እምነት ቦስት ካደረገ ቦስት የሚያደርገው በክርስቶስ ኢየሱስ የመስቀል ስራ ነው። ግን ስጋችን ይከለክለናል፣ ልባችን ይከለክለናል፣ ያምጽብናል። ይህን አመፀኛ ልብ በጾም እንሰብራለን ማለት ነው። በተሰበረ ልብሳችሁን ሳይሆን ልባችሁን ምን በሉ አለ? ቀደዱ። ሰዎች ልብሳቸውን ለሰው ለማሳየት ይቀዳሉ። ግን እውነተኛው ጾም ልብ የሚቀደድበት ነው፣ ልብ የሚሰበርበት ነው። እንደዚህ ከሆነ እግዚአብሔር በክርስቶስ ኢየሱስ ሰርቶ የጨረሰውን ስራ በእምነት ለመቀበል ቀላል ይሆናል። ታስታውሱ እንደሆነ አጋንንትን ሊያወጡ ሞከሩ፣ አልሆነላቸውም። አይደለም? አልሆነላቸውም።
በማርቆስ ወንጌል ታገኙታላችሁ ምዕራፍ አይ ቲንክ 12 ላይ 9 ላይ እና አልቻሉም። ወደ ጌታ አመጡት እና ጌታ ምንድነው ያላቸው? የመጀመሪያ እናንተ እምነት የሌላችሁ ትውልዶች እስከ መቼ ከእናንተ ጋር እቆያለሁ አላቸው። እና የጠየቀው በዋነኛነት ምናቸውን ነው? እምነታቸውን ነው። ይህ አጋንንት ያልወጣው ከእምነታቸው ምን ማለት የተነሳ ነው? ማነስ የተነሳ ነው። ግን እዛው ላይ ምን ይላል? እንዲህ አይነቱ ወገን ግን ከጾምና ከጸሎት በቀር አይወጣም ብሎ ይናገራል። የጎደላቸው እምነት ነው። ግን ለዛ ደግሞ ፕሪስክሪፕሽኑ ምንድነው? ጾምና ጸሎት ነው። ምን ማለት ነው? ጾምና ጸሎት የእምነት ማጎልበቻ ነው ማለት ነው። ቃል ሰምተዋል፣ ስብከት ሰምተዋል፣ ትምህርት ሰምተዋል። በሰሙት ስብከትና ትምህርት ግን በልባቸው ውስጥ እምነት መፈጠር አልቻለም። ይነጥራል ማለት ነው የሚሰሙት ቃል። አእምሯቸው ይገነዘበዋል፣ አፋቸው ያነበነበዋል፣ ልባቸው ግን አላመነውም። ብዙ ጊዜ አእምሯችን የተቀበለውን አፋችን የሚናገረውን ያመንነው ይመስለናል። እምነት ግን የልብ ስራ ነው። ሰው በልቡ ምን ብሎ ነው የሚለው የእግዚአብሔር ቃል? አምኖ። ያ በልብ ማመን የሚመጣው በእግዚአብሔር ፊት በተሰበረ ልብ መሆን ስንችል ነው። የተቀደደ ልብ ነው እግዚአብሔርን ማመን የሚችለው። የእግዚአብሔር ቃል ወደ ውስጡ ገብቶ እምነት መፍጠር የሚችለው የተሰበረ ልብ ሲያገኝ ነው። በደነደነ ልብ ውስጥ የእግዚአብሔር ቃል እምነት አይፈጥርም። አንዳንድ ጊዜ በሃይማኖት ትምክት የሚደነድን አለ። ጥቅስ በመጥቀስ ብዛት፣ ጸሎት በመጸለይ ብዛት። እግዚአብሔር በእነዚህ 40 ቀኖች ከዚህ ይፈውሰን በኢየሱስ። ጸሎት በመጸለይ ልባችን ደንድኗል ማለት መጸለይ ስለምንችል ማለት ነው። እንጸልያለን፣ ባፋችን በልሳንም እንጸልያለን፣ በልዩ ልዩ ቃላቶች እንጸልያለን። እግዚአብሔር ከዚህ ይፈውሰን በኢየሱስ። ተጨባጭ ለውጥ የሚያመጣ እምነት በእነዚህ ሰዎች ልብ ውስጥ የለም። በነገራችን ላይ ሰዎች ባፋቸው ብዙ ይናገራሉ፣ ስብከታቸው ብዙ ሰው ያነቃቃል። ነገር ግን እምነታቸው ምንም ስራ አይሰራም። እምነታቸው ምንም ለውጥ አያመጣም። ማለት እግዚአብሔር በተግባር በሕይወታቸው ሲሰራ አናይም። ሰዎች ይሰብካሉ፣ ይናገራሉ፣ ይጸልያሉ፣ ከባድ ከባድ ጸሎቶች ይጸልያሉ፣ ግን ምንም ይሆን ነገር የለም። የሚያሟሉት ያን ያለመሆኑን ነገር የሚያሟሉት አሁንም ባፋቸው ነው፣ በብልጣ ብልጥነታቸው ነው እንጂ እግዚአብሔር አብሯቸው በመስራት አይደለም። በዚህ ጾም ጸሎት ጊዜ እንደዚህ ካለ በሽታ መፈወስ አለብን። ሰበክን ማለት ተናገርን ማለት መጸለይ ቻልን ማለት አመንን ማለት አይደለም። እምነት ኮኔክሽን ከእግዚአብሔር ጋር መገናኘት መቻልና ከእግዚአብሔር ጋር መገናኘት ከቃሉ ከእውነት መንፈስ ጋር ከቃሉ መንፈስ ወይም ከጌታ ጋር በቃሉ አማካኝነት ሰው ሳይገናኝ ልቡ ማመን አይችልም። ስለዚህ ይሄ ወገን ከጾምና ከጸሎት በቀር አይወጣም ሲል ከጌታ ጋር ሞር ገና መገናኘት ይኖርባቸዋል ማለት ነው። በምን? በጾምና በጸሎት ራሳችሁን ማዋረድ። ቃሉን አያውቁም ወይ? ያውቃሉ። በኢየሱስ ስም ማለት አይችሉም ወይ? ይችላሉ። ታዲያ ለምን ኃይል አልተገለጠም? ኃይል ያልተገለጠው እምነት የለም። ለእምነት ግን ትልቁ ድጋፍ ምንድነው? ጾምና ጸሎት ነው። ስለዚህ ጾምና ጸሎት የእምነት ዋና አጋዥ ኃይል ነው። እንዴት እንደሆነ ባላቅም ልብ በተሰበረ ቁጥር በእግዚአብሔር ማመኑ እየጨመረ ይመጣል። ልብ በተሰበረ ቁጥር ልብ አንዳንድ ጊዜ ሁኔታዎች ይሰብሩናል። ጾም ልክ በገዛ ፈቃዳቸው ራሳቸውን ሰለቡ እንደሚለው ነው። ምን ማለቴ ነው? አንዳንድ ጊዜ ሁኔታዎች ሀምብል ያደርጉናል። እንሁን ብለን ሳይሆን ሁኔታዎች አስገድደው። ለምሳሌ ምንም ገንዘብ ከሌላችሁ ገንዘብ የሌለው ሰው ትሆናላችሁ። በቃ ልባችሁም ሐሳባችሁም ገንዘብ የሌለው ሰው ይሆናል። የምትመኩበት አረጋዋለሁ የምትሉት ገንዘብ የላችሁም። ሰው ከሌላችሁ ሰው የላችሁም። ወይም የሆነ በቃ ሙጥጥ ብሎ አቅማችሁ ባለቀበት ጉዳይ ምንም ትምክት የላችሁም። ወዳችሁ ሳይሆን ሁኔታው ያመጣው ትህትና ነው። ሁኔታው ሀምብል አደረጋችሁ። እንዲያውም እኮ
ዘዳግም ምዕራፍ 8 ምን አለ? ያዋርድህ ዘንድ አስራብህ አለ። ማለት በቃ ሲያጣ የእስራኤል ሕዝብ ይዋረዳል። በቃ ይሄ የሰው ባህሪ ነው። ሰው ከሱ ፈቃድ ውጭ የሆነ ነገር መጥቶ ባዶ ሲያደርገው፣ አቅም ሲያሳጣው ልቡ ይዋረዳል፣ ዝቅ ይላል። ጾም ግን ወዶ መዋረድ ነው። ከኔ ጋር ናችሁ? እነዛ ነገሮች ሁኔታ የሚያዋርደን ነው። ግን ሁኔታ በጥሩ ሁኔታ አይደለም የሚያዋርደን፣ በመጥፎ ሁኔታ ነው የሚያዋርደን። ጾም ግን ምንድነው ብትሉ እኛ ራሳችን ወደን ምናድርግበት ምናዋርድበት ማለት ደሴም አይነት ፊሊንግ ነው የሚፈጥረው። ጾም ያንኑ አይነት ሁኔታዎች ወደኛ የሚያመጡትን አይነት መዋረድ፣ ገንዘብ እያለን ገንዘብ እንደሌለው አይነት መዋረድ ማለት ነው። ያገኘኝ ሰው አለ እያልኩ ያለሁት እነዛ ሁኔታዎች ለምሳሌ ቸግሮን ጠቦን የሆነ ነገር ሆኖን አንተ ብቻ ነህ ያለኸኝ የምንለው ሁኔታው እንደዛ ስላደረገብን ነው እንጂ በእውነት እግዚአብሔር ብቻ ሆኖልን አይደለም። ጾም ግን ምንድነው የሚያደርገው? ሁኔታዎች እያሉ ጥሩ ሆነው እያሉ ምግብ እያለ ገንዘብ እያለ ሰው እያለ ስልጣን እያለ ዕውቀት ምንለው ምንመካበት ነገር ሁሉ እያለ ወደን ምንዋረድበት ነው። ግን ይዞት የሚመጣው ውጤት ግን ምንድነው ብትሉ ልክ በትክክል የሌለ ጊዜ የምንዋረደውን አይነት መዋረድ ልባችን ይዞት ይመጣል። ያ ደግሞ ትክክለኛ ስፍራችን ነው። በእግዚአብሔር ለመመካት፣ በእግዚአብሔር ለመደገፍ፣ በእግዚአብሔር ለመኩራት። ጌታ ስሙ ይባረክ። ያኔ ከጌታ ጋር መገናኘት ይሆንልናል። ያገኘኝ ሰው አለ? ይሄን ሐሳቤን ስናገር ጾም ይሄ ነው። ምንድነው? አንድ ሰው በተፈጥሯቸው የተሰለቡ አሉ አይደለ? ከዛ ደግሞ ራሳቸውን አውቀው ለእግዚአብሔር መንግስት ምን የሚሉ አሉ? የሚሰልቡ አሉ። ጾም ልክ እንደዛ ነው። በተፈጥሯዊ ሁኔታው ማያዋርደን ሰዎች፣ ሁኔታው በገንዘብ የተባረክን በስልጣን የተባረክን ነገራችን የተስተካከልን ሰዎች ግን ሆን ብለን ራሳችን የምናዋርድበት እና ያን ያልተሳካላቸው ሰዎች ያላቸውን ሂዩሚሊቲ የምናገኝበት መንገድ ነው። እየሰማችሁ ነው ወይ? ያንኑ አይነት የልብ አቋም የምናገኝበት መንገድ ነው። እያለን የሌለን አይነት ስሜት የሚፈጠርበት አቅም የሚታጣበት ነው። ስለዚህ በፊታችን ባለው ጾም ጸሎት ወገኖቼ ብዙ ሰው መጾም ይፈልጋል። በሁለት ምክንያት ነው ብዬ አስባለሁ። በአብዛኛው አንደኛው ነገር ምንድነው? ይሄ የተዋረደው ሰውነታችን ስራ ይወዳል። ከእምነት ይልቅ ምን ይወዳል? ስራ ይወዳል። የወደቀው ሰውነት ስራ ይወዳል። ማለት 5 ጊዜ ስገድ ቢባል ደስ ይለዋል። 30 ቀን ጾም ቢባል ደስ ይለዋል። ይወዳል። እንዲህ አይነት ነገር ይወዳል። የወደቀው ሰው ስራ ይወዳል። በሉ እስኪ የወደቀው ሰው ስራ ይወዳል። በሉ እስኪ መመኪያ ይፈልጋል። እያደረኩ ነው የሚለው ነገር ይፈልጋል። እና ብዙ ሰዎች መጾምንና መጸለይን ይፈልጉታል። ለምን? የሆነ ሳቲስፋክሽን መንፈሳዊ የሚመስል ሃይማኖታዊ እርካታ ይሰጣቸዋል። እያደረኩ ነው፣ ግዴታዬን እየተወጣሁ ነው የሚል። ግን ጾምና ጸሎት ግዴታ መወጣት አይደለም፣ ስራ አይደለም። በሉ እስኪ ሁላችሁ ስራ ከሆነ ኃጢአት ይሆንብናል በእግዚአብሔር ፊት ኃጢአት ይሆንብናል። እግዚአብሔር በጣም የሚጸየፈው የሰውን ስራ ነው። እግዚአብሔር ስራ ማየት አይፈልግም። እግዚአብሔር በልጁ በኢየሱስ ክርስቶስ በሆነው ጸጋ እንድናምን ይፈልጋል። አሜን ነው። የሚመካ በእግዚአብሔር ይመካ ይላል መጽሐፍ ቅዱስ። ጌታ ስሙ ይባረክ። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ይላል። ስለዚህ እግዚአብሔር ትምክህትን ይጸየፋልና የምንጾመው በፊታችን ባለው ጾም ጊዜ የምንጾመው የሆነ መንፈሳዊ ድርጊት በማድረግ ለመርካት አይደለም። አሜን ነው። ይሄን ማስተካከል ይኖርብናል። በጾማችን አንመካም ማለት ነው። አንመካም ግን ወደን ግን ራሳችንን እናዋርዳለን። ስናዋርድ እምነት ያብባል፣ እምነት ይፈካል፣ እምነት ይጎለብታል፣ እምነት አቅም ያገኛል። መንፈሳዊ ማንነታችን ከስጋዊ ማንነታችን ይበረታል ማለት ነው። ክብር ለጌታ ይሁን። ሁለተኛው ሰዎች በጾም በጸሎታቸው እግዚአብሔርን መጠምዘዝ ወይም ከነሱ ጋር ማስማማት የሚችሉ ይመስላቸዋል። እስካሁን እሺ ያላላቸውን አሁን እሺ ሊያሰኙት ማለት ነው። እስካሁን እምቢ ያላቸውን አሁን እሺ ሊያሰኙት የሚጸልዩ ሰዎች አሉ። ስለዚህ ከጾም ጸሎታቸው በኋላ ያን ውጤት ይፈልጋሉ። እንደሱ አይደለም።
እስካሁን ከእግዚአብሔር ጋር ባለመስማማታችን ምክንያት ያልሆነልን ነገር ከእንግዲህ በኋላ ከእሱ ጋር በመስማማታችን ምክንያት ይሆንልናል። እናንተ ወደ እኔ ትመለሳላችሁ አለ። ከዛ እግዚአብሔር እንደዚህ አለ ኤርምያስ 29 ላይ እናንተ ወደ እኔ ትመለሳላችሁ፣ እኔ ደግሞ ምርኳችሁን ምን እላለሁ አለ እመልሳለሁ። ስለዚህ እግዚአብሔር ከጾምና ጸሎት በኋላ ይባርከናል። የሚባርከን ስራ ስለሰራን አይደለም፣ ወይም እጁን ስለጠመዘዝን ሳይሆን ወደ እርሱ ስለተመለስን ነው። እስኪ በሉ ሁላችሁም ወደ እርሱ ስለተመለስኩ ነው በሉ እስኪ። ስለዚህ ይሄ ጾም ጸሎታችን ዋና ግቡ መሆን ያለበት ወደ ማን መመለስ ነው? ወደ እግዚአብሔር መመለስ ነው። ደስታውን መፈጸም ነው። ክብር ለጌታ ይሁን። ደስታውን መፈጸም ነው። ይሄን ካደረግን እግዚአብሔር አምላካችን ምርኳችንን ይመልስልናል፣ ደስታችን ይመልስልናል፣ እርካታችን ይመልስልናል፣ ሰላማችን ይመልስልናል፣ ድላችንን ይመልስልናል። ነገሮች ከኛ የሄዱት ስላልጸለይን አይደለም፣ ወይም ሃይማኖታዊ ስርዓት ስላልፈጸምን አይደለም። ልባችን ከሱ ስለሚሸሽ ነው። በዚህ ጾም ጸሎት በፍጹም ልባችን ወደ እግዚአብሔር ከተመለስን እግዚአብሔር ደግሞ ምርኳችንን ይመልሳል። ከዛ በፊት የነበረውን አንዳንዶቻችን ኑሮውን ያጣናቸውን መልሶ እግዚአብሔር ያመጣልናል። አንዳንዶቻችን ደግሞ እስከዛሬ አይተነው ወደማናቀው ሰላምና ደስታ እግዚአብሔር ያስገባናል። ክብር ለጌታ ይሁን። ጾም ከተለመደው ጸሎት ለየትና ጠንከር ያለ ጸሎት ሲያስፈልግ የሚደረግ ነው። በተለያየ ሁኔታ እግዚአብሔርን ለመፈለግ በተለየ ሁኔታ እግዚአብሔርን መፈለግ ስንፈልግ እንጾማለን። በተለየ ሁኔታ ጾም በተለየ ሁኔታ እግዚአብሔርን ማለት የእግዚአብሔር መገኘት ደስታ የራቀን ሲመስለን የቀዘቀዘ ሲመስለን ልናደርግ ከሚገባን ነገር አንዱ ጾም ነው። ምክንያቱም ጾም እግዚአብሔርን መፈለጊያ ስለሆነ። ሌላው ጾም ልዩ ፈተናን በጸሎት ለመወጣት በምንፈልግበት ጊዜ ልዩ ፈተናዎች ወደ ሕይወታችን በሚመጡበት ጊዜ በጾም በጸሎት ወደ እግዚአብሔር መቅረብ ይኖርብናል። ጌታ ኢየሱስን የግል አዳኛችሁ አድርጋችሁ ያልተቀበላችሁ ቀጥሎ ያለውን ጸሎት ከኔ ጋር በመጸለይ ወደ ሕይወታችሁ እንዲገባ አሮጌው ታሪካችሁ እንዲያቆም አዲስ ጅማሬ በሕይወታችሁ እንዲጀምር ማድረግ ትችላላችሁ። አሁን ይሄን አብረን እንጸልይ። እኔ የምለውን በማለት ኢየሱስን ወደ ሕይወታችሁ ጋብዙት። እግዚአብሔር አምላክ ሆይ ዛሬ ወደ አንተ ስለጠራኸኝ አመሰግንሃለሁ። እግዚአብሔር ሆይ እኔ ኃጢአተኛ ነኝ፣ ኃጢአቴን ይቅር በለኝ፣ መተላለፌን ደምስስልኝ። ክቡር በሆነው በልጅ በኢየሱስ ክርስቶስ ደም ከኃጢአቴ ሁሉ አንጻኝ። እግዚአብሔር ሆይ ዓለምን፣ ሰይጣንን፣ ሥራውን ክጃለሁ። ጌታ ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ ተቀብያለሁ። ኢየሱስ ክርስቶስ ከሙታን እንደተነሳ በልቤ አምናለሁ። ጌታም እንደሆነ በአፌ መሰክራለሁ። እግዚአብሔር ሆይ ስለተቀበልከኝ አመሰግንሃለሁ። አሁን ልጅህ ነኝ። ይህን ዕድል ስለሰጠኸኝ አመሰግንሃለሁ።